እንግዲህ ሰላም ከአቶ ደረጀ ማርገዟ ይፋ ሆነ። አሁን ላይ የደረጀ ባልተቤት ወይዘሮ ማርታ በጣም አሳሳቢ የሆነ ውሳኔ ወሰነች። ደረጀ ባልጠበቀውና ባላሰበው ሰዓት የህይወቱ መበለሻሸትና የትዳሩ መፍረስ አሁን እጅግ በጣም ያሳሰበው ደም እንባ እያለቀሰ ይገኛል። በዚህን ሰዓት የሰላምን እርግዝና ይፋ ያደረገችው አብጌል በጣም በሚከብድ ሁኔታ ሰላምንም አመነጫጨቀቻት። ከዛም ለወይዘሮ ማርታ ደውላ ላገኝሽ ፈልጋለሁ አለች። ቀጠለችና አብጌል እንደዛ ስትላት አሁን ደክሞኛል ልተኛ ብላ ወይዘሮ ማርታ መልስ ሰጠች። ጠዋት ግን ስትነሳ ጠብቃ የተፈጠረውን ነገር በጠዋቱ ነገረቻት። አይ መጥፎ ነገር ከሆነ ቀኔን የሚያበላሽ ነገር አትንገሪኝ አለች ማርታ። አብጌል ግን እዩልሽ እማዬ እንዳትቆጭኝ፣ ግን እኔ ላንቺ ለቤተሰቤ በማሰብ ነው አለቻት። ምንድን ነው እንግዲህ ቶሎ ንገሪ ስትልም ሰላም ነፍሰ ጡር ናት አለች። የዚህን ጊዜ ማርታ በንዴት አብጌልን በጥፊ ደረገመቻት። የምሬን ነው ከዚህ ቤት ወጥታ አታውቅም፣ መጀመሪያ ግን አለች። ሰላም ውድና የተከበራችሁ የቢኒዳና ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዳጣ ቀጣይ ፓርት ይዘን መጥተናል ማለት ነው። ዛሬ እንግዲህ ሰላም ምን ገጠማት የሚለውን አብረን የምናየው ይሆናል። ዳጣ ባልጠበቀችው ሰዓት የሰላም እንደዚህ መሆን ግራ አጋብቷት ደንግጣ ተገኝታለች። ምክንያቱም ለሰላም ቅርብ የነበረችው ዳጣ ስለሆነች። አብጌል ግን በጣም ከባድና አሳፋሪ ድርጊት ነው የምታደርገው። እያንዳንዱን ነገር አብጌል ዳጣንን ለመጉዳት እንዲሁም ደግሞ በጣም ሰው የመናቅ ችግር ስላለባት አሁን ላይ የቤተሰቦቿን ሕይወት ድንብርብሩን አወጣችው። ሌላው ሰላም በሰዓቷ አልጋ እያነጠፈች እያለ እዩልሽ አንድ ነገር ልንገርሽ አለቻት። ውይ አብጌል ኮት የለሽም እንዴ አስደነገጥሽኝ አለቻት። አንቺ ትደነግጣለሽ እንዴ አለች። ሰው አይደለሁ? እዩልሽ አንድ የማስጠነቅቅሽ ነገር ቢኖር ይችን ዱርዬ ችጋራም ዳጣ የምትባል በእኔና በናታን መካከል እንዳትገባ አስጠንቅቂያት፣ አልበለዛ በመካከላችን ለመግባትና ለመረበሽ ብትሞክር እገላታለሁ ብላ ለሰላም ነገረቻት። ይገርማል፣ እሷ እኮ አንቺን በጣም ነው የምትወድሽ እና ታዲያ ለራሷ አልነግሪያትም? ለእኔም ብለሽ ነው የምነግሪኝ አለች ሰላም። ስታሽቃብጭላት አልነበር? ብዙ አስመሳይ ሰዎችን አይቻለሁ፣ እንዳንቺ ደግሞ አስመሳይ ሰዎች አይቻላቅም። ለእሷ እንደሆንሽ አውቃለሁ፣ አልበለዛ አንቺም እሷም ከዚህ ቤት ጥርግ ብላችሁ ትወጣላችሁ አለቻት። ስራ የልስራበት ስትልም አንቺ ቆይ 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 አለቻት ሰላምን። አርግዘሻል እንዴ አለች። ምን አለች ሰላምም። አርግዘሻል እያልኩሽ ነው ስትላትም እንዴ ስለምን እርግዝና ነው የምታወሪው አንቺ ልጅ አንቺ አለቻት። ይኸውልሽ ልንገርሽ በደንብ ነው እያወራሁት ያለሁት፣ ስለዚህ አንቺ አርግዘሻል አለች። ይህን ጊዜ ለእናቷ ለመናገር የቸኮለችው አብጌል አሁን ለእናቷ ተናገረች። እናትየዋም አበደ ሰንጋ በማለት በእርግጥ በጥፊ ብትመታትም በኋላ ላይ ሰላምን መጣራት ጀመረች። ሰላም መዋሸትም አልቻለችም። እውነታውን ዝርግፍ አድርጋ ከደረጀ እንዳረገዘችም ነገረቻት። በዚህን ሰዓት ወይዘሮ ማርታ የመጨረሻ ከባድ ውሳኔ ወሰነች። ጭራሽ አንቺ እንዴት የማንም መጫወቻ አሁን ያለው ለካ ልጄ ሁልጊዜም ትክክል ናት፣ ተሳስታ አታውቅም፣ እኔ ነኝ የማይገባኝ እያለች መጮህ ጀመረች። እዋከውትን እትዬ አለች። ከዛም ሰላምን ጎትታ ከቤት አስወጣቻት። ደረጀ ሲመጣ የመጨረሻ ትልቅ ጦርነት ተከፈተ። በእርግጥ በጣም በሚከብድና በሚያሳዝን ሁኔታ ማርታን ለማረጋጋት ቢሞክርም ማርታ በፍጹም ልትረጋጋ አልቻለችም። በጣምም ተናደደችበት።
አሁን በዚህ ሰዓት እንዴት ብዬ ላስረዳት እያለ የሚጨነቀው ደረጀ ምንም ማድረግ አልቻለም። ቻናሉን ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ።